ብዙዎቻችን ስለ ክሪፕቶከረንሲ ማወቅና እንዲሁም ክሪፕቶከረንሲን ትሬድ በማድረግ ገንዘብ ማግኘት እንፈልጋለን። ነገር ግን ክሪፕቶከረንሲን ትሬድ ለማድረግ በመጀመሪያ የክሪፕቶከረንሲ አካውንት ያስፈልገናል። ሰላም እንዴት ናችሁ? በዛሬው ቪዲዮ ባይቢት ላይ እንዴት የክሪፕቶከረንሲ አካውንት መክፈት እንደምንችል አሳያችኋለሁ። ለቻናሉ አዲስ ከሆናችሁ እዚህ ቻናል ላይ ስለ ክሪፕቶከረንሲ እንዲሁም ሌሎች ጠቃሚ ቪዲዮዎችን ስለምታገኙ ቻናሉን ሰብስክራይብ አድርጉ። ቪዲዮውን አይታችሁ ቪዲዮውን ከወደዳችሁት ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁንም አትርሱ። አሁን በቀጥታ ወደ ቪዲዮው እንሄዳለን። እንግዲህ እንደሚታወቀው ባይቢት በዓለማችን ካሉ ትልቅ የክሪፕቶከረንሲ ኤክስቼንጅ ፕላትፎርሞች መካከል አንዱ ነው። ስለዚህ ማንኛውም ስለ ክሪፕቶከረንሲ ማወቅም ሆነ ክሪፕቶከረንሲን ትሬድ ማድረግ የሚፈልግ ሰው በተለይ ደግሞ ኢትዮጵያ ውስጥ ያለ ሰው የባይቢት አካውንት ቢኖረው በጣም አሪፍ ነው ማለት ነው። አሁን የባይቢት አካውንት ክሬት ለማድረግ በሁለት መልኩ ክሬት ማድረግ እንችላለን። አንደኛ ሊንክ በመጠቀም ሊንኩን ከዚህ ከቪዲዮ በታች ዲስክሪፕሽኑ ላይ ያስቀምጥላችኋለሁ። ሁለተኛ ደግሞ የባይቢትን አፕሊኬሽን ፕሌይ ስቶር ላይ ዳውንሎድ በማድረግ በዛ ላይ መግባት እንችላለን ማለት ነው። ስለዚህ አሁን ፕሌይ ስቶር ላይ የባይቢትን አፕሊኬሽን ዳውንሎድ በማድረግ እንዴት የክሪፕቶከረንሲ ባይቢት ላይ የክሪፕቶከረንሲ አካውንት መክፈት እንደምንችል አሳያችኋለሁ። አሁን ፕሌይ ስቶር ላይ እንሄድና ልክ ማንኛውንም አፕሊኬሽን ዳውንሎድ እንደምናደርገው እዚህ ላይ ሰርች ኢንጂኗ ላይ መጠን ባይቢት ብለን እንጽፋለን ማለት ነው። ባይቢት ከዛ ባይቢት ልክ እንደዚህ ይመጣልናል ማለት ነው። ልክ እንደዚህ ሲመጣልን ከዛ ኢንስቶል ይላል። ይሄ ኢንስቶል የሚለውን እንነካዋለን ማለት ነው። ስለዚህ በጣም ትንሽ ሜጋባይት ነች፣ ወደ 187 ሜጋባይት ነች። ኢንተርኔታችን ፈጣን ከሆነ ቶሎ ዳውንሎድ ያደርግልናል ማለት ነው። ስለዚህ አሁን እኔ ዳውንሎድ እያደረገልኝ ነው። ዳውንሎድ አድርጎ ሲጨርስልኝ አየዋለሁ እጠብቃለሁ ማለት ነው። አሁን ዳውንሎድ አድርጎ ጨርሶ ኢንስቶል እያደረገልኝ ነው። ኢንስቶል አድርጎ ጨርሷል። ልክ እንደዚህ ይመጣልናል። ልክ እንደዚህ ሲመጣልን ኦፕን የምትለዋን እንጫናለን ማለት ነው። ልክ እንደዚህ ከመጣልን አለው የሚለውን እንነካለታለን። ልክ እንደዚህ ከመጣላችሁ ይሄ ስኪፕ ብትሉት ስኪፕ በሉት። ይሄን በቃ ልክ እንደዚህ ይመጣልናል ማለት ነው። ስለዚህ እንደዚህ ሲመጣልን እዚህ ሳይን አፕ ወይም ሎጊን ነው የሚለው። አሁን ሎጊን አካውንት ሲኖረን ነው ማለት ነው። አሁን እኛ አዲስ ከሆነ አዲስ ክሬት ልናደርግ ከሆነ ይሄንን እንነካና ከዛ ክሬት አካውንት እና ሎጊን ናው የሚላለች። አሁን እኛ የምንነካው ክሬት አካውንት የሚለውን ነው ማለት ነው። ስለዚህ ሎኬሽን ልክ እንደዚህ ያስመርጠናል። የኔ ልክ እንደዚህ ራሱ ዲቴክት አድርጎ ኢትዮጵያ ብሎ አምጥቶታል። ግን ልክ እንደዚህ ከመጣባችሁ ምንድነው እዚህ ላይ ሰርች ኢንጂኗ ላይ ኢትዮጵያ ብላችሁ ልክ እንደዚህ ታገኙታላችሁ። ከዛ በቀጥታ ክሬት አካውንት የሚለውን እንነካለን ማለት ነው። ክሬት አካውንት የሚለውን ስንነካ ልክ እንደዚህ እንደምታዩት ይመጣላችኋል። ኢሜል ኦር ሞባይል ናምበር ይላል ማለት ነው። ስለዚህ ኢሜላችሁን የምትጠቀሙ ከሆነ የሚሰራ ኢሜል እዚህ ላይ ታስገባላችሁ ማለት ነው። ሞባይል ቁጥር የምታስገቡ ከሆነ ደግሞ ኮዱን ሳናስገባ ነው እዚህ ላይ የምናስገባው ማለት ነው። 9 ብለን 10 ወይም ደግሞ 9 11 ብለን እንገባለን ማለት ዜሮን መጨመር የለብንም። ግን እኔ የምመክራችሁ ኢሜል የሚሰራ ኢሜል ብትጠቀሙ ነው። ጂሜል ወይም ሌላ መጠቀም ትችላላችሁ። አሁን እኔ ኢሜይሌን አስገባለሁ ማለት ነው። ቀጥታ ኢሜይሌን አስገባለሁ። ኢሜይላችሁ መርሳት የሌለባችሁ ነገር የሚሰራ ኢሜይል መሆን አለበት ማለት ነው የምትጠቀሙበት። ስለዚህ ኢሜይሌን አስገብቻለሁ። አሁን ሳይን አፕ የምትለዋን እነካለሁ ማለት ነው። ሳይን አፕ የሚለውን ስነካ ልክ እንደዚህ ይቺ የሆነች ፐዝሊንግ ትመጣለች ማለት ነው። አሁን ይቺን ፐዝል ወስደን እቺ የምትንቀሳቀሰው ይታያችሁ ከሆነ እቺ የምትንቀሳቀሰዋን እቺን አንቀሳቅሰን ማለት ቀስቷን
ቀስቷን ልክ እንደዚህ ነክተን ወስደን በጣም ብለርድ የሆነች ተመሳሳይ የሆነች እንትናለሽ ማለት ፐዝላለሽ ማለት ነው። ተመሳሳይ ሸፕ ነው ያላት። እዛ ላይ ወስደን ግጥም እናደርጋለን ማለት ነው። አሁን እኔ ከተሳሳታችሁ ልክ እንደዚህ ሌላ ሸፕ ያመጣል። አሁን ስለተሳሳቱ አሁን ሌላ አምጦኛል። በጣም ተጠንቅቃችሁ ወስዳችሁ ግጥም ታደርጉታላችሁ ማለት ነው። አሁን ቬሪፊኬሽን ሰክሰስ አለኝ ማለት ነው። ከዚህ በኋላ ወዴት ነው መሄድ ያለባችሁ? ኢሜላችሁ ላይ ኮድ ይልክላችኋል ማለት ነው። ስለዚህ ኢሜላችሁ ላይ ሄዳችሁ የተላከላችሁን ኮድ እዚህ አምጥታችሁ ፔስት ኮፒ አድርጋችሁ ታስገባላችሁ ማለት ነው። አሁን እኔ ወደ የት ሄዳለሁ? ወደ ኢሜል ይሄዳለሁ ማለት ነው። ኢሜል ላይ ይገባለሁ። ይሄው እዚህ ባይቢት ይላል። እዚህ ላይ የማታገኙት ከሆነ ያው እንትን ላይ ምንድነው ኤጀንክ ምናምን ኢሜል የሚቀመጥበት ላይ እዛ ታገኙታላችሁ። ግን እዚህ ላይ ታገኙታላችሁ ሞስት ፕሮባብሊ። አሁን እሄድና እዚህ ላይ ፔስት አደርጋለሁ ማለት ነው። ልክ እንደዚህ ፔስት ስታደርጉት ከዛ ፓስወርድ አስገቡት ይላችኋል። አሁን ይሄ የምትጠቀሙበት ስለሆነ በጣም ስትሮንግ የሆነ ፓስወርድ ታስገባላችሁ። እዚህ ላይ የተቀመጡትን ከ8 እስከ 30 ካራክተር ይላል። ሚኒመም 8 ካራክተር ያስፈልጋል። አትሊስት ዋን ላወር ኬዝ ሌተር፣ አንድ ላወር ኬዝ ሌተር፣ አትሊስት ዋን አፐር ኬዝ ሌተር እና አትሊስት ዋን ናምበር። ስለዚህ ይሄን የሚያሟላ ፓስወርድ እናስገባለን ማለት ነው። አሁን እኔ አስገባለሁ ይሄን የሚያሟላ ስለዚህ እናንተን የራሴን አስገብቻለሁ፣ እናንተም የራሳችሁን ታስገባ። አሁን ሳይን አፕ የሚለውን እንነካለን ማለት ነው። በቃ አካውንት ከፈታችሁ ማለት ነው። በጣም ቀላል። ስለዚህ አካውንት ከከፈታችሁ በኋላ ልክ እንደዚህ ቬሪፋይ አድርጉ የሚል ነው የሚመጣላችሁ ማለት ነው። ስለዚህ ትሬድ ለማድረግ ፒቲፒ ትሬድ ለማድረግ እንዲያውም ደግሞ ስፖት ላይ ትሬድ ለማድረግ እንደነዚህ አይነት ነገሮችን ለመጠቀም የግድ ቬሪፋይ ወይም ደግሞ ኬዋይሲ ያስፈልጋል ማለት ነው። ስለዚህ በቀጣይ ቪዲዮ ደግሞ እንዴት አድርገን ቬሪፋይ እንደምናደርግ አሳያችኋለሁ። አሁን ለዛሬው እዚህ ላይ ይበቃናል። ልክ አሁን ቬሪፋይ ነው፣ ልክ እንደዚህ ነው የሚመጣልን ማለት ነው። ቬሪፋይ ይላል። ቬሪፋይ እንዴት እንደምናደርግ እንዳልኳችሁ በቀጣይ ቪዲዮ አሳያችኋለሁ። ቪዲዮውን ከወደዳችሁት እንግዲህ ላይክ አድርጉ። ለሌሎች ደግሞ ይጠቅማል ብላችሁ ካሰባችሁ ሸር አድርጉልኝ። ለዛሬው እዚህ ላይ ይበቃናል። አመሰግናለሁ። ባይ ባይ።